ተረጋግታችሁ ከልጃችሁ ጋር ሆናችሁ አሪፍ ጊዜ ማሳለፍ አለባችሁ ያስባለሁ። እንደራሴ ያመንኳቸው ሰዎች ኢቭን እኔ እና እሱ አንድ ላይ እንድንሆን እንደማይፈልጉ በደንብ አይቼበታለሁ። እና ኦኤምጂ ሩታዬና አብርሃም እንግዲህ ከሀገር ይውጡ ተብለዋል። ውጡ፣ እውነት ውጡ። አመት ሙሉ ጭቅጭቅና ንዝንዝ ዘና ነበረ። ስለዚህ ከአሁን በኋላ ግን ሰላምና ደስታ ፍቅር ይስፈንላችሁና ውጡ ከሀገር ውጡ። ኤፍሬም እና ሩታ ደግሞ ማንንም እንዳትሰሙ ሄዱባቸው። የምሬ ነው የምላችሁ። እኛ የሰው ደስታ እንመኛለን። የሰው ምንድን ነው የሰው ሁሉ ነገሩ ያስደስተናል። መጥፎ ነገሩ ብቻ ነው የሚያስጠላን። እና ሩታዬ እንግዲህ ብዙ ያመንኳቸው ሰዎች የእኛ ደስታ ይፈልጋሉ ብዬ እያሰብኳቸው ነበር አለች። የኔ እናት እንዴ የገዛ እህትሽ ብትሆን እንኳን ዞራ ውግት ታረግሻለች። ኤአር ወደፊት፣ አብርሃምና ሩታ ወደፊት፣ አብርሃምና ሩታ መቼም አይለያዩም እያሉ ሲያሽቃብጡ የነበሩ እኮ ተባናታቸው ግልብጥ ብለው እኮ ነው ዛሬ ላይ እናቴ አንቺን እየሰደቡ ያሉት። አብርሃምና ሄርሜላ ወደፊት እያሉ ያሉት እኮ ትላንትና በአብርሃምና በሩታ አልደራደርም፣ በአብርሃምና በሩታ ማንም እንዳይገባብኝ ሲሉ የነበሩ ሰዎች እኮ ናቸው። ወይኔ በላቸው። የሰው ልጅ እኮ ይቀየራል ሩታዬ፣ የሰው ልጅ ይቀየራል። አህያ በሉት እንግዲህ አህያ ታውቃላችሁ። አህያ ራሱ አይቀየርም እኮ ግን አህያ በሏቸው። እንደዚህ አይነት ሰዎች የምሬ ነው ብላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው። አንድ ቀን ጠፋ አንድ ቀን ብቅ እያልኩኝ ነው ያለውኝ ማለት ነው። ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጋይስ ላለመጥፋት ሞክራለሁ ከዚህ በኋላ ማለት ነው። በየቀኑ ብቅ ለማለት ሞክራለሁ እውነት ለመናገር ስራ ካልበዛብኝ ወይም ደግሞ ቢዚ ካልሆንኩኝ እና አብርሃም ነው ተውጡልን፣ እውነት ውጡልን። እኔ ግን የናፈቀኝ ነገር ቢኖር ውድ ቤተሰቦቼ የሄርሜላ እርግዝና የሄርሜላ እርግዝና ምን ጉድጓድ ዋጠው? ጥያቄ እንዴ! መብታችን ይከበር ጋይስ፣ መብታችን ይከበር። እውነት የሄርሜላ ደጋፊዎችን ውጡና የሄርሜላ እርግዝና የት ጉድጓድ ገባ? የት ሄደ? ምን ዋጠውስ? እስከዛሬ ድረስ ስትሸውጂን ነበር ወይ? እስከዛሬ ድረስ ከአብርሃም ጋር ምንም አይነት ግንኙነት ሳይኖርሽ አለኝ ብለሽ ስትላላጪ ነበር ወይ? ባለትዳር ወንድ ጋር ተንጠልጥለሽ ብላችን ጠይቋት። ጠይቋት። የታባቱ ምን ይመጣል? ምንም አይመጣም። ስለዚህ ጠይቁ፣ እኛም እንጠይቃለን። እንዴ ፍትህ ለተመልካች ጋይስ። እንዴ ነችና እና እርግዝናው የት ሄደ? አንድ ሁለተኛ ደግሞ የሩታ ማን ነው ደስታ የሚባለው ልጅ ለሩታ አፈቅርሻለሁ ሲላት ነበረ። የት ሄደ? የት ሄደ? ጠይቁልኝ። እሱ እንኳን ተውት። ሩታ እኮ አልተቀበለችውም። የኔ ጀግና ቆፍጣኔት እኮ ናት። እውነት የምሬ ነው ብላችሁ። ሴት ልጅ በቃ ራሷን አታራክስም። ምን አትልም። እኔ ላስብበት፣ እኔ አልተስማማሁም፣ እኔ እናንተ አላወራንበትም ስትል ነበረ እኮ። እንደ ሌላኛው ሴት እኮ ባሌ ሄደዋል ብላ እኮ ዘራፍ አካኬ ዘራፍ ብላ አላመጣችሁም። በነገራችን ላይ ውድ ቤተሰቦች ሚኪያስ እና ሄርሜላ ማታ ተጣልተዋል። ዛሬ ነው ተጣሉት መሰለኝ፣ አላቅላቸውም። እኔ ከላይ ነው ርዕሳቸው ያየውኝ። አልገባም ቤታቸው ከአሁን በኋላ እንደውም ሰዓቱም ያው ተመልሶላታል። ሰዓቱ ተመልሶል እንግዲህ እና ሚኪያስ የሚባለው ወንድሟ ነው። ግን ውድ ቤተሰቦች ወንድሜ ነው ትበል እንጂ ባልዋ ነው ወይስ ወንድሟ ነው? ባልዋ ነው ወይስ ወንድሟ ነው? ማለት የልጆቿን አባት ከሆነ ብዬ ነው ማለት ነው። ልጆች እንዳሏት እናውቃለን። ባልየው ግን ብንትኑ አናውቀውም። እሱ ነው ወይስ ወንድሟ ነው? እኔ እኮ ግራ እየገባኝ ነው። እኔ እኮ ከዚህ በፊትም ወንድሜ ብላ ታመጣውና ባልዋ ታደርገዋለች ብያችሁ ነበረ። ግራ ግብት ነው ያለኝ። ለማንኛውም እናንተም ግራ እንደገባችሁ አልጠራጠርም። እንደው ዩቱበሮች እንደሆነ አይታመኑም። እውነት ወንድሜ እያሉ ባል እያሉ ወንድም ያመጣሉ ብዙ ጊዜ። ይሄ የታወቀ ነገር ነው። እና ሩታዬ ውጡና እስኪ ከሀገር ውጡና ሰላም እናገኝ። ሌላ ደግሞ ባመንካቸው ሰዎች ምናምን የምትዩ ነገር ታዩ እንዴ። እኔ እኮ ውድ ቤተሰቦች አብርሃምና ሩታ ሲመጡ ሚዲያ ላይ ተመልካች ኤአር የኔ ፍቅሮች፣ የኔ ማሮች፣ የኔ ውዶች እንደው ወልዳችሁ ሳሙ። በሩታ ስትሰደብ አካኬ ዘራፍ ሰው ሲሳደብ፣ አብርሽ ሲሰደብ አካኬ ዘራፍ ሰው ሲሳደብ፣ አሁን ላይ አብርሃምና ሩታ ተጣልተናል፣ አብርሃምና ሩታ ተፋተናል ብለው ጉድ ጀመሩ። ጉድ እንበለውስ ጉድ ነው የሚባለው። አዎ ተጀመረ። ርዕስ ወጣ። ከዛ በኋላ ርዕስ ያልተሰጠው ድራማ ተጀመረ። ከዛ ልሽ አዳሜ ግልብጥብጥብጥ ብሎ ግማሹ ሩታ አለ፣ ግማሹ ደግሞ ሄርሜላ መጣች። ሄርሜላና አብርሃም ወደፊት ማለት ጀመረ። አንድ ቀን ተመልካች ይቀየራል ብዬ አስቤ አላቅም። አንድች ቀን ማለት ነው። ለአንድች ሰከንድና ደቂቃና ሴኮንድ ራሱ አስቤውም አልሜውም አላቅም። አብርሃምና
ሩታ ሲሉ የነበሩ ሰዎች ዛሬ ላይ ተገልብጠው ሄርሜላና አብርሃም ወደፊት ይላሉ ብዬ እኔ አላህ ምስክሬ ነው ብዬ አስቤ መለቅ። ግን ሰሞኑ ስንት ሰው ታዘብኩኝ። እንደው በግ ይመስል ይላሉ በየሄዱበት። እኔ እናንተ መዝነብ ፈልጌ አይደለም፣ ይቅርታ አድርጉልኝ። እውነቴ ነው ብላችሁ እኔ እናንተ መናገር ፈልጌ አይደለም፣ ግን ስራችሁ ነው እንዴ? እንዴት ሰው በአንዴ ግልብጥ ይላል? እኔ አሁን እነሱ ጋር አይደላለሁኝ። አብርሃምን ጥርግ በል ሄድ፣ ከሄርሜላ ጋር ሲመጣ ሩታን ተዋትና ጥርግ በል፣ ከአንተ የበለጠ ወንድ ታገኛለች ብዬ ተናግሬ አላቅም፣ አልናገርምም። ለምን ባልና ሚስት ናቸው፣ አብረው ኖረዋል። በዛ ላይ ደግሞ ልጅ ተወልደዋል። ልጅ ባይወልዱ እንኳን ሴት ልጅ ወይ አብርሃምን ልትፈልገው ትችላለች፣ ሩታን ማለት ነው። አብርሃም ደግሞ ሩታን ሊፈልግ ይችላል። የአንዳቸው ፍላጎት እኮ ሊኖር ይችላል። የእውነት እንኳን ተጣልተው ቢፋቱ ቢለያዩ እንኳን ማለት ነው። አላሽቃብጥም እንደናንተ ወደ ሌላው አጀንዳ ግልብጥ ብዬ ባንዴ እንዲሆን እንደናንተ አሽቃባጭ እኮ የለም። ለማንኛውም እንኳንም አሽቃበጣችሁ እንኳንም ስታሽቋልጡ ኖራችሁ እኔ አይመለከተኝም። እንኳን ስታሽቋልጡ ኖሯችሁ። እንግዲህ አሁን ያው ሰላም ለመፍጠር ከሀገር ሊወጡ ነው ማለት ነው። ውድ ቤተሰቦቼ ውጡ። እንደው ከሀገር ባትወጡ እንኳን ሰላም ሆናችሁ ሌላኛው ሰው ፊት ለፊታችሁ እንዳይቀርብ ማድረግ ትችላላችሁ። ማድረግ ይቻላል ጋይስ። ግን የዛሬው ቪዲዮ ብዙም እንትን አላለኝም አትሉም? የእውነት አድርገውት ባየው ነው ደስ የሚለኝ። ከሀገር ቢወጡ ልጃቸው ይዘው ልጃቸው በሰላም ማሳደግ። እንደው ከጭቅጭቅ መቼ ነው የሚወጡት? የፈጣሪ ያለህ እንዴት እንደሚዘገንን እንዴት እንደሚያስጠላ። እና ሄርሜላ የሄርሜላ እርግዝና ጠይቁልን። አንድ ሄርሜላ ሚኪያስ ምንዋ ነው? ባልዋ ነው ወይስ ወንድሟ ነው? ሁለት እንግዲህ ይሄ ሚኪያስ የሚባለው ቲክቶክ ላይ አልተለቀቀም፣ ከዚህ በፊት አላየሁትም። እሱም ልደት አክብራለች ከዚህ በፊት የልጆቿን ልደት ስታከብር አልተፖሰተም። ልጁ እንትን ወንድሟ ቢሆን ይፖሰት ነበረ። ወንድሟ የሌለበት የልጆቿን ልደት አታከብርም። አዎ አታከብርም። እና ለምን አልተፖሰተም? ግን ከሁሉም የጨነቀኝ እርግዝናው የት ሄደ? ቀበቶ ላይ ድረስ ነው ስር የምታደርገው። ልጁ ይጨፈለቃል ካለ ማለት ነው። ምንድን ነው ደፋፍነው ሊያሳልፉት ነው እንዲህ ማለት ሽፍንፍን እናደርገው። በቃ ተመልካች ደደብ ነው በእነሱ ቤት። በቃ ሄርሜላ እርጉዝ ናት ተባለ። አይ አብርሃም እኮ ሆድዋ ሲስማት ነበረ እኮ ጋይዝ፣ ሆድዋ ሲስማት አንድ ሁለተኛ ደግሞ ምን ማለት እየሳማት የነበረው እናንተ ሆድዋ ሲጨባብጣት ነበረ። እኔ ሄርሜላ ያላፈረች አብርሃም ለምን አላፈረም አልልም። እውነት ሄርሜላ ያላፈረች ሄርሜላ ያልከለከለች አብርሃም ለምን ሳማት አልልም። ለምን ሆዷን ሳማ አልልም። እንደዚህ ወራዶች ማለት ነው። ወደዴ ነው አልልም። እና እንደዛ ነው ብላችሁ ውድ ቤተሰቦቼ፣ ለማንኛውም ይመቻችሁ። አዎ ይመቻችሁ። መጨረሻ ድረስ ግን ጠብቁ ብያችሁ ነበረ። እንግዲህ እያሳያችሁ ነው ማለት ነው። ግን ከአሁን በኋላ ተገልብጠው ወደ ሌላ ታሪክ ሌላ ቪዲዮ ባይሰሩ ደስ ይለኛል። ማለቴ ይሄ እንደ መጀመሪያው አጀንዳ ባያመጡ ማለት ነው። በዚሁ ቢቀጥሉበት ደስ ይለኛል። አብርሃም ደግሞ ጤነኛ አይደለም የምትሉ ልጆች 100% ጤነኛ ነው የኔ ውድ፣ ጤነኛ ነው። ጤና አቶ አያውቅም ልጁ፣ ጤና አቶ አያውቅም። ተንከሲስ ነው። ስራው ይሰራል፣ ቤቱን ያስተዳድራል፣ ልጁን ያሳድጋል። አለቀ።